ሰላም ወንድሞችና እህቶች፣ እንኳን ወደ ቻናላችን በደህና መጣ። ዛሬ አንድ ላይ ሆነን ከቅዱስ መጽሐፍ ውስጥ ልብን የሚነካና ሕይወትን የሚለውጥ ታላቅ ምዕራፍ እናጠና። ይህም የማቴዎስ ወንጌል ምዕራፍ 4 ነው። ይህ ምዕራፍ ኢየሱስ በምድረ በዳ የተፈተነበትን፣ በገሊላ ማገልገል የጀመረበትን እና የመጀመሪያዎቹን ደቀ መዛሙርት የጠራበትን ታሪክ ይዞ ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ ወዲያውኑ በመንፈስ ቅዱስ እየተመራ ወደ ምድረ በዳ ሄደ። 40 ቀንና 40 ሌሊት ከጾመ በኋላ ተራበ። በዚህ ጊዜ ፈታኙ ዲያብሎስ ቀረበ። የመጀመሪያው ፈተና የሥጋ ፍላጎትን ያነጣጠረ ነበር። የእግዚአብሔር ልጅ ከሆነ እነዚህ ድንጋዮችን እንጀራ እንዲሆኑ እዘዝ አለው። ኢየሱስ ግን ሰው በእንጀራ ብቻ አይኖርም በእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በማለት ከመጽሐፍ ቅዱስ ጠቅሶ መለሰለት። ይህ ለእኛ ትልቅ ትምህርት ነው። የሥጋ ፍላጎታችን አስፈላጊ ቢሆንም ከእግዚአብሔር ቃልና ከመንፈሳዊ ሕይወታችን ሊበልጥ አይገባውም። በሕይወታችን ውስጥ ቅድሚያ የምንሰጠው ለምንድን ነው? ለሥጋዊ ነገር ወይስ ለመንፈሳዊ? ኢየሱስ የሰጠው መልስ ቅድሚያ ልንሰጠው የሚገባንን ነገር በግልጽ ያሳየናል። ከዛ ዲያብሎስ ኢየሱስን ወደ ቅድስቲቱ ከተማ ወስደው በመቅደሱ ጫፍ ላይ ቆመውና እንዲህ አለው፣ እግዚአብሔር ልጅ ከሆነ ወደ ታች ዝለል፣ መላእክቱን ስለ አንተ ያዝዛቸዋል፣ እግርህም በድንጋይ እንዳይሰናከል በእጃቸው ያነሱሃል ተብሎ ተጽፏልና። ይህ ፈተና ደግሞ በእግዚአብሔር ላይ ያለንን እምነት አላግባብ እንድንጠቀምና እርሱን እንድንፈታተን የሚገፋፋ ነው። ኢየሱስ ግን ጌታ አምላክን አትፈታተነው ተብሎ ደግሞ ተጽፏል በማለት በድጋሚ ከቃሉ በመጥቀስ መለሰ። አንዳንዴ እኛም የእግዚአብሔርን ኃይልና ጥበቃ ለግልዝናችን ልንጠቀም እንፈተን ይሆናል። ዛሬ ግን እውነተኛ እምነት ማለት እግዚአብሔርን መፈታተን ሳይሆን በእርሱ መታመንና ለፍቃዱ መገዛት ነው። ነገር ግን ሶስተኛውና የመጨረሻው ፈተና ከሁሉ የከፋ ነበር። ዲያብሎስ ኢየሱስን እጅግ ረጅም ወደ ሆነው ተራራ ወሰደውና የዓለምን መንግስታት ሁሉና ክብራቸውን አሳይተው ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ይህ ፈተና በቀጥታ አምልኮን የሚያመለክት ነው። ዲያብሎስ ስልጣንን፣ ሀብትንና ክብርን በአቋራጭ መንገድ እንደሚሰጥ ቃል ገባ። ግን በምን ዋጋ? ለእርሱ በመስገድ። ጌታ ኢየሱስ ግን በቁጣ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱም ብቻ አምልክ ተብሎ ተጽፏልና አለው። ያን ጊዜ ዲያብሎስ ተወ፣ መላእክትም መጥተው አገለገሉት። ይህ ለእኛ ትልቅ ማስጠንቀቂያ ነው። በሕይወታችን ውስጥ ለስኬትና ለስልጣን ስንል ከእግዚአብሔር ውጪ ሌላ ነገር እንድናመልክ ልንፈተን እንችላለን። ገንዘብ፣ ዝና ወይም የሰዎች አስተያየት አምላካችን ሊሆኑ ይችላሉ። ኢየሱስ ግን በግልጽ እንዳስተማረን አምልኮ የሚገባ ለአንዱ ለእውነተኛው እግዚአብሔር ብቻ ነው። በፈተናዎች ስናልፍ ቃሉን አጥብቀን ከያዝንና ለእርሱ ብቻ ከታመንን ዲያብሎስ ይሸሻል። የእግዚአብሔር መላእክት ያገለግሉናል። ኢየሱስ ፈተናውን ድል ካደረገ በኋላ የመጥምቁ ዮሐንስ መታሰርን ሰምቶ ወደ ገሊላ ተመለሰ። በናዝሬት ከመኖር ይልቅ በዛብሎንና በነፍታሌም ሀገር በባህር አጠገብ ወዳለች ወደ ቅፍርናሆም መጥቶ መኖር ጀመረ። ይህ የሆነው ነቢዩ ኢሳይያስ የተናገረው ትንቢት እንዲፈጸም ነው። የዛብሎን ምድርና የነፍታሌም ምድር፣ የባህር ምድር በዮርዳኖስ ማዶ የአሕዛብ ገሊላ፣ በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ። በሞት ሀገርና ጥላ ለተቀመጡትም ብርሃን ወጣላቸው። ይህ ምን ያህል አስደናቂ ነው! ኢየሱስ አገልግሎቱን የጀመረው መንፈሳዊ ጨለማ በነገሰበት ቦታ ነው። እርሱ የዓለም ብርሃን ነው። ዛሬም በሕይወታችን ውስጥ የጨለመ በሚመስለን ቦታ ሁሉ የኢየሱስ ብርሃን ሊወጣልን ይችላል። ጊዜ ጀምሮ ኢየሱስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ መስበክ ጀመረ። ይህ የመልእክቱ ዋና ጭብጥ ነበር። ንስሐ መግባት ማለት ስለ ኃጢአታችን ማዘንና ከእርሱ መመለስ ብቻ ሳይሆን አእምሮቻችንን እና አካሄዳችንን ሙሉ በሙሉ ወደ እግዚአብሔር መለወጥ ማለት ነው። የእግዚአብሔር መንግሥት በኢየሱስ በኩል ወደ እኛ ቀርባለች። ይህንን መንግሥት ለመውረስ የመጀመሪያው እርምጃ ንስሐ መግባት ነው። ዛሬም ይህ ጥሪ ለእያንዳንዳችን ነው። ሕይወታችን እንድንመረምርና ከእግዚአብሔር መንገድ ያራቅንን ነገር ሁሉ ትተን ወደ እርሱ እንድንመለስ ይጠራናል። ኢየሱስ በገሊላ ባህር አጠገብ ሲመላለስ 2 ወንድማማቾችን አየ። እነርሱም ስምዖን ወይም ጴጥሮስና ወንድሙ እንድርያስ ነበሩ። አሳ አጥማጆች ስለነበሩ መረባቸውን ወደ ባህር ሲጥሉ አያቸውና ኑ ተከተሉኝ፣ ሰው አጥማጆች እንድትሆኑ አደርጋችኋለሁ አላቸው። እነርሱም ወዲያውኑ መረባቸውን ትተው ተከተሉት። ይህ ምን አይነት እምነትና መታዘዝ ነው! ስለ ወደፊቱ ምንም ጥያቄ አልጠየቁም። ምንም ዋስትና አልፈለጉም። የኢየሱስን ጥሪ ሰምቶ ወዲያውኑ ምላሹን ሰጡ። የለመዱትን ሕይወት፣ ስራቸውን
ምናልባት ቤተሰባቸውን ትተው እርሱን ተከተሉ። ትንሽ ወደፊት ሄዶ ደግሞ ሌሎች 2 ወንድማማቾችን አየ። እነርሱም የዘብዴዎስ ልጆች ያዕቆብና ወንድሙ ዮሐንስ ነበሩ። ከአባታቸው ከዘብዴዎስ ጋር በጀልባ ላይ ሆነው መረባቸውን ሲያበጁ ነበር። ኢየሱስም ጠራቸው። እነርሱም ወዲያውኑ ጀልባቸውንና አባታቸውን ትተው ተከተሉ። እነዚህ የመጀመሪያዎቹ ደቀ መዛሙርት የሰጡት ምላሽ ለእኛ ትልቅ አርአያ ነው። ኢየሱስ ሲጠራን ማመንታት የለብንም። እርሱን መከተል ማለት አንዳንዴ የምንወደውንና የለመድነውን ነገር መተው ሊጠይቅ ይችላል። ግን እርሱን በመከተል የምናገኘው በረከትና ሕይወት ከምንተው ነገር ሁሉ እጅግ የላቀ ነው። እርሱ ተራ ዓሣ አጥማጆችን ወደ ሰው አጥማጆች ለወጣቸው። ዛሬም እኛን ተራ ሰዎች ወስደው ለታላቅ መንፈሳዊ ዓላማ ሊያውለን ይችላል። ከዚያም ኢየሱስ በገሊላ ሁሉ እየዞረ በምኩራቦቻቸው ያስተምር፣ የመንግሥቱን ወንጌል ይሰብክ፣ በሕዝቡ መካከል የነበረውን ደዌና ሕማም ሁሉ ይፈውስ ነበር። ዝናውም እስከ ሶርያ ድረስ ተዳረሰ። ሰዎችም በልዩ ልዩ ደዌና ስቃይ የተያዙትን፣ አጋንንት ያደረባቸውን፣ የሚጥላቸውንና ሽባዎችን ሁሉ ወደ እርሱ አመጡት። እርሱም ፈወሳቸው። ከገሊላ ከ10 ከተሞች ከኢየሩሳሌም፣ ከይሁዳና ከዮርዳኖስ ማዶ ብዙ ሕዝብ ተከተሉት። ይህ የኢየሱስ አገልግሎት 3 ዋና ዋና ነገሮችን ያጠቃልላል: ማስተማር፣ መስበክና መፈወስ። እርሱ ቃሉን በማስተማር አእምሮቻችንን ያበራል። ወንጌሉን በመስበክ ወደ ንስሐ እምነት ይጠራናል። በመንፈስ ደግሞ ለሥጋችን ለነፍሳችን ርኅራኄውን ያሳያል። የእርሱ አገልግሎት ሁለንተናዊ ነበር። ዛሬም ኢየሱስ በሕይወታችን ውስጥ ሊሠራ የሚፈልገው ይህንኑ ነው። በቃሉ ሊያስተምረን፣ በወንጌሉ ሊያድነን፣ ከሕመማችንና ከስቃያችን ሊፈውሰን ይፈልጋል። እኛ ብቻ ልባችንን ከፍተን ወደ እርሱ መምጣት አለብን። እንግዲህ ከዚህ ምዕራፍ እንደተማርነው በፈተና ጊዜ በእግዚአብሔር ቃል መጽናት፣ ለንስሐ ጥሪ ምላሽ መስጠት እና የኢየሱስን ጥሪ ያለማመንታት መቀበል በክርስትና ሕይወታችን ውስጥ ወሳኝ ናቸው። ኢየሱስ የፈተና አሸናፊ፣ የብርሃን ምንጭ፣ የሕይወት ለዋጭና ፈዋሽ ጌታ ነው። ውድ ወንድሞችና እህቶች፣ ዛሬ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ይህ ትምህርት እንደባረካችሁ ተስፋ አደርጋለሁ። በቀጣይ የማቴዎስ ወንጌል ምዕራፍ 5ን ዝነኛውን የተራራን ስብከት ይዘን እንቀርባለን። እንዳያመልጣችሁ ቻናላችንን ሳብስክራይብ በማድረግና የደውል ምልክቷን መጫን አትርሱ። ይህንን ቪዲዮ ከወደዳችሁት ሳብስክራይብ በማድረግና ለሌሎች ሼር በማድረግ የወንጌሉን ብርሃን ለብዙዎች እንዲዳረስ የበኩላችሁን እንድትወጡ እጠይቃለሁ። ጌታ ይባርካችሁ።